ሰላም ቤተሰብ እንዴት አላችሁ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮ የምንመለከተው የቀነኒ አዱኛንና እንዲሁም ደግሞ የአርቲስት ነዋይ ደበበ የበፊት ባለቤቱ እና ደግሞ የልጆቹም እናት ትላንትና ማምሻውን ሴፍ ዌይስ ላይ ቀርባ ነበርና ዛሬ አንዳንድ ነገሮችን እንመለከታለን። በመጀመሪያ ግን ስለ ቀነኒ አዱኛ አዲስ የወጣ መረጃ አለ። እሱ ምንድነው? ከዚህ በፊት እንግዲህ ተደብድባ የነበረበት ፎቶ ወጥቶ እንደነበረ ታስታውሳላችሁ። አሁንም ደግሞ በድጋሜ ያንኑ የሚመስል ፎቶ በድጋሜ ሌላ ፎቶ ወጥቷል። እንግዲህ እስቲ አንድ ነገር ልንገራችሁ እዚህ ላይ ዮኒ ማኛ እኔ በግሌ ትክክለኛ ሰው ነው ሀቀኛ ሰው ነው ብዬ የማስብ አይነት ሰው አይደለሁም። ዮኒ ማኛ ማለት ወሬ ካገኘ ዝም ብሎ የሚቀደድ አይነት ሰው ነው። እሱን አውቃለሁ። በዚህ በቀነኒ አዱኛ ጉዳይ ላይ ግን ትክክለኛ መረጃን እያወጣ ነው ብዬ አስባለሁኝ። ለምሳሌ ያው ቀነኒ አዱኛ እንግዲህ ከሞተች 3 ሳምንት ወይ 1 ወር አካባቢ ይሆናታል እና ከዛ በኋላ እንግዲህ የእሷን ስልክ የያዘ ሰው አለ እናም ደግሞ መረጃ እንዲደበቅ በደንብ እየተሰራ ነው ብሎ ነበረ እና መረጃውን የያዙ ሰዎች ስለ ቀነኒ መረጃን የያዙ ሰዎች እየተሳደዱ ይገኛሉ። እኔ በጣም ያዘንኩትን ነገር ልንገራችሁ። አንዳንድ የአንዱ ዓለምም የእሷም ጓደኛ የሆኑ ሰዎች ሀቅ እንዳይወጣ በጣም እየሰሩ ይገኛሉ። አንዳቸውም የእሷም ጓደኛ የሆኑ ለሁለቱም ጓደኝነት ያላቸው ሰዎች አንድም ሰው ወጥቶ ፍትህ ይደረግላት ፍትህ ይገባታል ብሎ የተናገረ ሰው የለም። በጣም ያሳዝናል። እኔ በትክክል አርጎታል እያልኩኝ አይደለም፣ ግን አርጎት ሊሆን ይችላል። አሁን እየወጡ ያሉ ነገሮች በጣም እንደሚያሳዩት ማለት ነው። እና ደግሞ እንግዲህ የተረዳሁት ነገር ምንድነው ቀነኒ አዱኛ ከቤተሰቦቿ ጋር ቶሎ የምትገናኝ አይነት ሰው ናት ብዬ አላሰብኩም። ይህን ያልኩበት ምክንያት ምንድነው እንደዚህ ተደብደባ በነበረበት ሰዓት ቶሎ የምትገናኝ ቢሆን ቢያንስ ያዩና ይመለከቱ ነበር። ይህን ሲያዩ ምንድነው የሆነ ያለው ነገር ብለው ቢያንስ ልጅቷን ለመታደግ እንኳን ቢያንስ ይቻል ነበር ብዬ አስባለሁ። አይታወቅም፣ ምናልባት የሚኖሩበት ሀገር የተለያየ ሊሆን ስለሚችል ሰው ቶሎ ላይገናኝ ይችላል እንደ ልቡ። አሁን ምንድነው እያየን ያለ ነው እንግዲህ ብዙ ሰዎች የዚች ልጅ የደሟ ሀቋ እንዳይወጣ በጣም እየሰሩ ይገኛሉ። በትክክል ራሷን ወርውራ ራሷን አጥፍታ ከሆነ ይሄ ትክክል ነው፣ እግዚአብሔር የሱን ሀቅ ያወጣለት እንላለን። ግን ደግሞ አሁን እየተደረገ ባለው መረጃ እኔ እንግዲህ ባለው መረጃ ነው ማወራው፣ ወርውሯትም ከሆነ ደግሞ የሷን እንደሚያወጣላት። ስለዚህ መሀል ላይ ያላችሁ ሰዎች እዚህ ጀማ አላችሁ፣ እዚህ በቃ አላት ሰብሰብ የምትሉ ለኢሬቻ ለምንም ለተለያዩ ኦሮሚያ ባህሎች ሲኖሩ እየተሰበሰባችሁ የምትሉ ሰዎች አላችሁ። ኮንተንታችሁ ወደዛ የሚሄድ ሰዎች አላችሁ። እናንተ ሰዎች ግን በጣም እያደላችሁ ትገኛላችሁ። በጣም ማለት ነው። ለሞተ ነፍስ እያዘናችሁ አይደለም። የምትሰሩት ስራ በጣም ያሳፍራል። ከምትሰሩት ስራ ብትቆጠቡ። እግዚአብሔር ካለ ሀቁ አይወጣለት፣ የሱም ሀቅ ከሆነ እግዚአብሔር ያወጣለት። ስለዚህ አሁን መረጃ በቃ ማስረጃ መረጃ ነው የምንከተለው። በትክክል አድርጎታል ብሎ መረጃ ከወጣበት ወጣበት ነው፣ ካልወጣበትም አልወጣበት ነው። እንግዲህ በባለፈው ሳምንት ሁላችሁም አይታችሁታል ብዬ አስባለሁኝ። አባቷ የቀነኒ አዱኛ አባት የልጄን ሀቅ አውጡልኝ፣ በመሃል ግን በሶሻል ሚዲያ ላይ የልጄ ሀቅ እንዳይወጣ የምትጥሩ ሰዎች በእግዚአብሔር ስም እጃችሁን አንሱ ብሎ ሲለምን ነበረ አባቷ ማለት ነው። እና ይሄ ምንም ነገር እንደሌለ አያሳየንም። አባቷን በቤተሰቦቿን የሚያስፈራራ ሰው አለ እንደዚያ ነገር። እና እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋል። ደግሞ ሌላ የሰማሁት ነገር የቀነኒን ጓደኞች ብዙ ሰዎች እያሳደዷቸው እንደሆነ ሰምቻለሁ። ይሄ አሁን መረጃን እያወጡ ያሉ ሰዎች ተደብቀው ነው መረጃውን እያወጡ ያሉት፣ ምክንያቱም እያሳደዷቸው ስለሆነ። ይሄ ትክክለኛ ነው። ያው በዮኒ ማኛ ሀሳብ የምስማማው በዚህ ጉዳይ ከዮኒ ማኛ ጋር እስማማለሁኝ። እንግዲህ በጣም ያሳዝናል። ወጣቶች በዚህ ልክ እያለቁ መምጣታቸው፣ ግማሹ በሊቢያ ተሰዶ፣ ግማሹ ራሱን እያጠፋ፣ ግማሹም በሰው እየተገደለ
ብቻ በጣም 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 የሚያሳዝን ሁኔታ ውስጥ ያለ ነው። እግዚአብሔር ይድረስልን፣ ለሁላችንም እግዚአብሔር ይድረስልን እንጂ እርስ በራሳችን እንኳን መዋደድ አልቻለም። በዚህ ሰዓት እርስ በራሳችን እንኳን ፍቅር አጥተናል። ብቻ ብዙ ማለት አልፈልግም፣ ግን እኔ ሀቅ እንዲወጣ ፈልጋለሁ። በጣም ሀቋ እንዲወጣ ፈልጋለሁ። ሀቋ እንዲወጣ ፈልጋለሁ ስል ግን ራሷን አጥፍታም ከሆነ እሱ ሀቋ እንዲወጣ፣ ራሷንም ካላጠፋች ደግሞ ይሄን ነገር ያደረገባት ሰው ለፍርድ እንዲቀርብ እፈልጋለሁ። በእርግጥ አንዱዓለም ይሄን ያደርጋል እያልኩኝ አይደለም፣ ግን ደግሞ አያደርግምም እያልኩኝ አይደለም። ባሉት መረጃ መሰረት እንግዲህ ይህች ልጅ እየደበደባት ከነበረ ድንገት ወርውሯትስ ሊሆን ይችላል። ሊገላትም አስቦ ላይሆን ይችላል። ግን ወርውሯትስ ቢሆን ድንገት ቢሆንስ ነው። ላይሆንም እኮ ይችላል። ግን እንደ ሀሳብ ነው እያቀረብኩ ያለሁት። ረጋ ብላችሁ ስሙኝ። ይሄን እንደ ሀሳብ ነው እያቀረብኩ ያለሁት። ወርውሯት ሊሆን ይችላል ድንገት፣ ግን ደግሞ ላይሆንም ይችላል። ወርውሯት ከሆነ ድንገትም ሆነ ምንም ሆነ ግን ነፍስ ጠፍቷልና መቀጣት አለበት። ካላደረገው ግን በመረጃ ራሱን ዲፌንስ ያድርግ። ከዛ በኋላ እንግዲህ ያው ይወጣል ማለት ነው። የእሷም ሀቅ የእሱም ሀቅ በእንደዚህ አይነት መልኩ እንዲወጣ እንፈልጋለን። ሰው ራሱንስ ቢያጠፋ ደግሞ ያለ ምክንያት ራሱን ያጠፋል ወይ? ያለ ምክንያት የተደበደበችበት ፎቶ የወጡት ስንመለከት ተደብድባ ከነበረ ለምን ሲደበድባታል? ይሄ ራሱ ብቻውን ፋይል የሚፈልግ ጉዳይ ነው ብዬ አስባለሁ። ኦኬ አልገደላትም፣ ግን ይደበድባት ነበር። ለምን ይሄ ይሆናል? ማለት በስራው ላይ ምን ያክል ሰፖርቲቭ እንደሆነች፣ ምን ያክል እንደምታግዘው፣ በስንት ሙዚቃዎቹ ላይ ሞዴል ሆና እንደሰራችለት አይተናል፣ ተመልክተናል። ይሄንና ብቻ መፍረድም አይቻልም፣ ከባድ ነው። እግዚአብሔር የሁለቱንም ሀቅ ያውጣ ነው ማለት የምችለው። ግን መሀል ላይ እየተልኮሰኮሳችሁ የሆኑ መረጃዎች እንዳይወጡ ወይም ደግሞ እንዲታፈኑ ወይ ጓደኞቿን የምታሳድዱ ሰዎች አርፋችሁ ተቀመጡ። በዚህ ምድር ልጁን ብታስመልጡት አድርጎት ከሆነ ግን በሰማይ ይጠየቅበታል። በምድርም ደግሞ ወጥቶ እንኳን ቢኖር ጸጸት ሲበላው ይኖራል። ማንም ሰው ከህግ ቢያመልጥ ከህሊና ጉን አያመልጥ። ከህሊናው ግን ሊያመልጥ አይችልም። ትገድሉታላችሁ እንጂ ይሄን ልጅ አታድኑትም። አድርጎት ከሆነ ነው እያልኩ ያለሁት። ካላደረገውን ግን እናንተ ምንም ማድረግ አይጠበቅባችሁ። እሱ ካላደረገው ምንም ማድረግ አይጠበቅባችሁ። በቃ ካላደረገው የሚወጣበት መረጃ የለም። ስለዚህ መሀል ላይ እየዞራችሁ እንደዚህ አይነት መረጃዎች እንዲጠፉ የምታረጉ ሰዎች፣ ቤተሰቦቿን የምታስጨንቁ ሰዎች እግዚአብሔር ይፋረዳችሁ። በእውነት ልክ አይደለም። ወደ ቀልባችሁ ወደ ልባችሁ ተመለሱ ማለት እፈልጋለሁ። ሌላኛው ነገር እንግዲህ የአይዳ ጉዳይ ነው። አይዳ ማለት የንዋይ ደበበ የቀድሞ ባለቤት የልጆቹም እናት ጭምር ናት። እንግዲህ ከቅርብ ጊዜ ልጇ እንዳረፈ አይተናል። ነፍስ ይማር። በጣም ያሳዝናል። በጣም ወጣት ነበረ እና ከዚህ በፊት የኩላሊት ህመምተኛ ነበረ። እናቱ ኩላሊትም ሰጥታው ነበረ። ከዛ በኋላ ሪፍሬሽ ያደረገው የዳ ነው። ከዛ በኋላ ግን መድኃኒቶች አሉ። ኩላሊት ቀዶ ጥገና ከተደረገ በኋላ የሚሰጡ መድኃኒቶች አሉ። እሱም መድኃኒት መቋረጥ በፍጹም የለበትም እና እሱ ግን አልፎ አልፎ እንደማይወጥ ተናግራለች። በሴፉ ላይ አልፎ አልፎ እንደማይወጥ ስትናገር ነበረ። ያው እኔ ምላስጨንቀው ስላልፈለግኩ ምንም አላልኩትም ብላለች። እና ደግሞ እንግዲህ ብዙ ያው አቅራቢያዎቹ ያሉ ሰዎችን የንዋይን ጓደኞችን ለምሳሌ እነ ፀሐይ ዮሐንስን፣ ታማኝን እንዲሁም ደግሞ አዳነች ወልደ ገብርኤልን የእሷ ጓደኞች እንደዚህ ያመስግናለች። ኢትዮጵያዊነት የታየበት ነው ብዬ አስባለሁ። ይሄ ጉዳይ ያው ብዙ ሰዎች እርስ በርስ ተጋግዘውበታል። ብቻ ግን ነፍሱን እግዚአብሔር ይማረው። እና ደግሞ ሌላ ያየሁት ነገር ምንድነው እሱ በእጇ ላይ እንዳረፈ ተናግራለች። በጣም አሞት ነበርና 911 ደውይልኝ ብሎ ያው እየደወልኩ እያለ ነው እጄ ላይ ያረፈው የሞተው። ወዲያው አስጨነቀው፣ ወዲያው ሞተው፣ ወዲያው ታሞ ወዲያው ሞት። በጣም ከባድ ነው። ብቻ ግን ይሄ ለማሰብ ራሱ ከባድ ነው። ብቻ ግን ያው የሱ ሞት ከፈጣሪ ጋር እንዲቀራረብ አድርጎኛል። በሱ ሞት የተነሳ ከፈጣሪ ጋር መጋፋት መታገልም አልችልም። ስለዚህ ያው ያለኝ አማራጭ ሁል ጊዜ ዱዓ ማድረግ ነው። ሁሌም ቢሆን ዱዓ አደርግለታለሁ ስትልም ትናግራለች። እግዚአብሔር ነፍሱን እንዲምር እኛም እንመኛለን። ከአጠገቧ የነበራችሁ ሰዎች ደግሞ በእውነት
ክብረት ይስጥልን። እናመሰግናለን። በዚህ ጋር አያይዤ ስለ ሴፉ አንዳንድ ነገሮችን ብል ደስ ይለኛል። ሴፉ እንግዲህ ስራዎቹን ከዚህ ቀደም ፊት ለፊት አውጥቶ የማያሳይ ግን በልቡ በጣም መልካም ሰው፣ እጅግ በጣም መልካም ሰው የነበረ ነው። ይሄ ዓመት ደግሞ የሴፉን መልካምነት የመልካምነቱን ጥግ በጣም አጉልቶ ያወጣ ነው ብዬ አስባለሁኝ። መቄዶንያ መመልከት እንችላለን። እስካሁን ድረስ እስከ ዛሬ ድረስ ኦልሞስት 2 ወር ከምናምን ይሆነዋል ገቢ ማሰባሰቢያ እያደረገ ይገኛል በቻናሉ ላይ እና በጣም ሊመሰገን የሚገባው ሰው ነው። እግዚአብሔር ያክብርልን ማለት እንፈልጋለን። እንደዚህ የተጎዱ ሰዎችን በማገዝ በመርዳት ደረጃ በጣም የሚንቀሳቀስ ሰው ነውና የዓመቱ በጎ ሰው ሽልማት የምርም የሚገባው ሰው በተግባር ያሳየ ሰው ነው ብዬ አስባለሁ። ሴፉን በዚህ አጋጣሚ ከልብ እናመሰግናለን። ያው ሌሎች ነገሮች የሚኖሩ ካሉ ይዤላችሁ ቀርባለሁ። በተለይ በቀነኒ አዱኛ ጉዳይ የሚፈጠሩ የሚኖሩ አዲስ ነገሮች ሲኖሩ ይዤላችሁ ቀርባለሁ። ቻናሉ ሰብስክራይብ አድርጉት። ያው ቀጣይ ሳምንት ይመስለኛል አንዱዓለም ፍርድ ቤት በድጋሚ ይቀርባል። እንግዲህ የፍርድ ቤቱንም ሆኖ ምን እንደሚመስል ድጋሚ ይዤላችሁ ቀርባለሁ። ሌሎች ጉዳዮችም አዳዲስ ነገሮች ሲፈጠሩ በዚህ ቻናል ላይ ማግኘት ትችላላችሁ። ስለዚህ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። እስከዚያውም ድረስ ቸር ቆዩልኝ።